አዶናይ 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 ያላችሁ ነበረ። እኔ ለማናችሁ መልስ አልሰጠሁም። ነገር ግን ደግሞ ደጋግሞ መናገር ደግሞ ትክክል አይደለም። ከስሙ ስያሜ ስንነሳ አዶናይ የሚባለው ስም ከእግዚአብሔር ውጭ የሚጠራበት የለም። አዶናይ የሚባለውን ከእግዚአብሔር ውጭ የሚጠራበት በምድር ላይ ያለ ሰው አዶናይ ተብሎ አይጠራበትም። የእግዚአብሔር ስም የእግዚአብሔር ስም ነው። ገብረ እግዚአብሔር ይባላል እንጂ እግዚአብሔር የሚባል ስምም አልሰማንም። ወልደ እግዚአብሔር የሚባል ገብረ እግዚአብሔር፣ ወልደ እግዚአብሔር፣ አመተ እግዚአብሔር እየተባለ የእግዚአብሔር ባሪያ፣ እግዚአብሔር አገልጋይ እየተባለ ይጠራል እንጂ እግዚአብሔር ተብሎ የሚጠራም የለም። ኢየሱስ የሚባልም ስም ከኢየሱስ ክርስቶስ ውጭ አይጠራበትም። ኢየሱስ የሚለው ስም አንድ የኛ ጌታ አማኑኤል የድንግል ማርያም ልጅ ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ የተጠራበት ስም። እኛ ግን ገብረ ኢየሱስ፣ ወልደ ኢየሱስ፣ ኃይለ ኢየሱስ፣ ተክለ ኢየሱስ እየተባለ እንጠራለን። የኢየሱስ ተክል፣ የኢየሱስ ባሪያ፣ አገልጋይ እየተባለን ልንጠራ እንችላለን ማለት ነው። ማርያምም ቢሆን ከእመቤታችን ውጭ አይጠራበትም። ወለተ ማርያም፣ አጸደ ማርያም፣ ስርጉተ ማርያም፣ ጽጌ ማርያም እየተባለን በቅጽል በእንትኑ እንጠራበታለን እንጂ የለም። አንዳንድ ስሞች አይነኩም። አሁን አዶናይ፣ እግዚአብሔር የሚባሉት ስሞች የተጠቀሙ ግን አዶናይ የሚባለው አሁን ይሄ ትግራዩ ልጅ የሚጠቀምበት ስም ከእግዚአብሔር በስተቀር ማንም ሊጠቀምበት የማይችለውን ስም ነው የሚጠቀመው። ይህን ስም ደግሞ እያዋረደው ነው የመጣው። እያዋረደው፣ እያሳነሰው፣ እያሰደበው ነው የመጣው። ዋናው ታርጌቱም ይሄ ነው። አውሬው የፈለገው ይህንን እና ሰዎች አዶናይ የሚባለውን ሰው ሲተቹት የሚተቹት ልብ ብላችሁ ተመልከቱኝ። አይገባችሁ ምን የምላችሁ ነገር አሁን ላይገባችሁ ይችላል። ግን አሁን ልጁን ስትተቹ ስሙን ጠርታችሁ ማን የሚለውን አዶናይ የሚለውን ስም ጠርታችሁ እና ብትሰድቡትም ብታንቋሽሹትም ምን ብትሉትም እንዲህ አድርጎ እንዲህ ተናግሮ እንዲህ ባልጎ እንዲህ ሰርቶ እንዲህ ፈልጦ እንዲህ ወጥቶ ስትሉ ያንን የአምላክ ስም ለማሰደብ አውሬው ዋነኛ ታርጌቱ ይሄ ስለሆነ የአምላክን ስም ማሰደብ ስለሆነ እና በጥናት በጥንቃቄ ተሰርቶ የተሰጠ ስም ነው እና መጀመሪያ ስለተናገርኩኝ ደጋግሜ እዚህ ላይ ጊዜን አላጠፋም። ግን ሴታፕ እየተሰራ እንደሆነ አሳምሬ እነግራቸዋለሁ። ይሳካላቸዋል አይሳካላቸውም የምናውቀው ጉዳይማ እሱን አላውቅም። ይሳካ አይሳካ አላውቅም። ግን ተጠጋግኖ ልጁ ወደፊት እየመጣ ነው። ወደፊት እያመጡት ነው። ልክ አብይ አህመድን ሰርተው አምጥተው ዛሬ ላያችን ላይ እንደዘበዘቡት ይህንንም የትግራይ ልጅ ጠጋግኖ እያመጡት ነው። እዛ ውስጥ ገብታችሁ ስለሱ የተጻፈበት ቦታ ገብታችሁ ስለ አዶናይ አንድ ነገር እናገራለሁ ብላችሁ እናንተ ብትናገሩ በጣም የሚገራርሙ ስድቦችን ትከናነባላችሁ። የመጀመሪያው የምትጠየቁት ቀንተህ ነው። እንደሱ የዋህ ብትሆን፣ እንደሱ እንትን ብትሆን፣ እንደዚህ እንደሱ እንትን ብትሆን ቅናት ነው የሚሏችሁ ሴቶች፣ ያውም የትግሬ ሴቶች፣ የደቡብ ሴቶች፣ የፕሮቴስታንት ሴቶች ታገኛላችሁ። በደንብ ማለት እና ተሞልጫችሁ ነው የምትወጡት። ግን ከመናገር ወደኋላ እንደምኔ ይቀርብኝ የለም። ልጁ ስርዓቱ ሰርተውለታል። ከዚህ በፊት ታስታውሱ እንደሆነ ሰዎች ይሉኛል፣ የልጁን ህይወት አይተነዋል። የልጁ ህይወት አጭበርብሮ ነው አሜሪካ ሄደው። በትምህርቱ ደካማ ነው፣ የወደቀ ሰው ነው። አሜሪካ ሄዶ ምን እንደሰራ ምን እንዳደረገ አናውቅም። ራሱ የነገረ ልጁ እግዚአብሔር መንፈስ ቅዱስ በጥፊ እያጣፋው ሊያናገረን። ቤተሰቦቹ ሰነፍ ተማሪ ስለሆነ ገንዘብ ከፍለው አሜሪካ እንደወሰዱት ነው። አሜሪካ ደግሞ ሄዶ በዚያ ከርሞ
ምን እንደሆነ ሳናውቅ ጠፍቶ አሰርዞ ምኑን ወደ ካናዳ እንደሄደ ሰምተናል። ካናዳ ደግሞ ተቀምጦ ከዚያ በኋላ ምኑንም በማናውቅበት ሁኔታ ወደፊት እንዲመጣ ተደርጎ ራሱ ኢትዮጵያውያን ብራቸውን ማዋጠው ሰጥተው ከዚያ በኋላ የካናዳ ዜግነት እንዲሰጠው ከተደረገ በኋላ ወደ ኢትዮጵያ እንዲሄድ ተደርጓል። እና ያ ምስኪን ነው ሲሉት የነበረው ልጅ መቀሌ ሲሄድ ግን አባቱ ሀብታም እናቱ ሀብታም እና የመጨረሻ ጎል እንደከተታቸው ብዙዎቹን አይተናል። ከዚያ እንግዲህ ቀስቀስ እየተባለ እየተሰራ የቲክቶክ አዋርዱን እንዴት እንዳሸነፈም ተመልክተናል፣ አይተናል። እዛ ላይ የነበሩትንም ነውሮች አንድ በአንድ ተነጋግረናል። አሁን እናንተ እንዲህ ነው እንዲያለው ትልኝ አልሰማችሁም። ሁሌ መናገር ስለሌለብን ማለት ነው። እናገራለሁ አለቀ። ሰሞኑን ኧረ እንዴት ነው ኧረ ምንድን ነው የምትሉ ሰዎች መጣቸዋል። አሁን ላይ እየተዘጋጀ ያለው ሳልሳዊ ቴዎድሮስ ነው። ሲሰምተን እንምጣ። ከዚህ በፊት ነግሮናል። አሁን ላይ በጣም የሚገርም ልጅ ተናግሮ አሁን ላይ እስቲ እንመልከተው፣ እንስማው። ሳልሳዊ ቴዎድሮስ ነገር እግዚአብሔር ካሉና የምንጠብቀው ነገር እግዚአብሔር የቲክቶክ አዋርድ ያመጣል መልዕክት እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። ላይ ብዙዎች ኢትዮጵያን አንድ የሚያደርጋት የቴዎድሮስ ሲሆን ከኢትዮጵያ የመጣ እያሉ ነበር። እንጃ እሱ ነኝ አድርጎኝ ማለቅም ከአራት ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁን ደግሞ ወደዛ እየገሰገስ ያለው ከሰሜን የመጣው እና ብዙዎች ይሄ መጣር የተባለው ቴዎድሮስ እሱ ነው ወይ ይሉኛል። ዳንኤል ክብረት አትቀበሩ ብሏል፣ ውጭ ያላችሁ እንዳትቀበሩ ብሏል ብለው እስካሁን ጸጥ ብለው የነበሩት በሙሉ ወጥተው ለዳንኤል መልስ ጀግና አትባልም። ዳንኤልማ አጀንዳ ሰጠ። ደቡብ ጎንደር ላይ ምሽቅ ሲደረግ በምን ነገሩ እንዳይቨርት እናድርገው ሲባባሉ ዳኒ ውጣና የሆነ ነገር ፍጠር አሉት። ዳኒ ደግሞ ስብከት መፍጠር ልማዱ ነው። የህዝቡን ጭንቅላት እንዴት ዳይቨርት ማድረግ እንዳለበት ያውቃል። ወጣና በማይመለከተው ውጭ ያሉ ሰዎች እዚህ መቀበር የለብንም ሲል ይሄ አጥንት ተጣለለት ዳያስፖራ። ከዛ ቪዲዮ አስቀምጦ ካሜራ አስቀምጦ ዩቲዩብ አስቀምጦ ዳንኤል እንዲያለን ዳንኤል እንዲያለን ዳንኤል እንዲያለን ይበላ። የትስ ብትቀበር አጀንዳ ነው እንደ አንተ ሙትቻ። ይልቅ እዛ ባህር ዳር ደቡብ ጎንደር እየተደረገ ያለውን እሱን ማውጠንጠን ማየት መስማት እንጂ እንዴት ያንተ ተዚህ አትቀበራለን? የትስ ብትቀበር በቃ ሞትክ ነው። አሁን ታማኝ በየነ ወገኖች አልቀው ቤተሰቦች አልቀው ኢትዮጵያ ወዳታለሁ የምትላት በአጽሟ ቀርታ ገና ለገና ዳንኤል አትቀበሩ ብሏል ብለህ እንደገና የ3 ሰዓት ቪዲዮ ሰርቶ መውጣት ምን ይባላል? ጀግና ያስብላል? አያስብልም። የሞተ የደነገጠ የፈራ ያለቀለት እንደ ሸንኮራ ተመቶ ያለቀ ስርዓት ላይ እንደዚህ ማለት ይሄ ተሰጥቷቸው ዳንኤል ክብረትን ወቀጣ ጀምሯል። ዳንኤል ክብረት ብላ ስለ ደቡብ ጎንደር አውራ ካወራ ይህን ተቀብላችሁ የአማራ አክቲቪስት ነን የምትሉ ዳንኤል ክብረትን በዚህ ሰዓት አጀንዳ የምታደርጉ የሞታችሁ ምትቾች ናቸው። በእውነት በጣም ነው በሳቅ እየገደላችሁኝ ያላችሁትና ትክክል አይደለም። ይህ ሁሉ ጭንቀት ደቡብ ጎንደር የተፈጠረውን ነገር እንትን ለማለት ነው። እሱ ከብዷል ነገሩ። ከዚህ በኋላ ባህር ዳር እንቅልፍ የለሽም። መቼ እንደሆነ ቀኑ አይታወቅም። አሁን ነዳጅ የሚሰጥ የለም። አሁን ዶላር የሚሰጥ የለም። አሁን ብር የሚሰጥ የለም። አሁን ቦምብ የሚሰጥ የለም። ራሱ መግቢያ መውጫ አጥቷል። አረቡ አሁን ማሸነፍ የሚችለው ኢትዮጵያ ውስጥ አሁን ነዳጅ የማይጠቀም ቦምብ የማይጠቀም እንትን ማለት አይችሉም። ለማሸነፍ በጣም ከባድ ነው የሚሆነው ማለት ነው። እና
በደቡብ ጎንደር የተፈጠረው በጣም ከባድ ነገር ነው። አንድ ፋኖ አይቼ ነበር ይናገራል። እንደውም ቴክኒሻን ካንደ አሳይልን ጎፈር የአማራ ትግል የማይቆም መሆኑን ያሳስባል። ስሙት እስቲ ሰምተነው እንምጣ። አታውቁ ከሆነ መጨረሻ ሞት ነው የሚሆነው። እርግጠኛ ነኝ እያንዳንድ ማለት ነው። በታሪክ አንተ ግን በታሪክ ማቆም አትችልም። ጋይን እጅ ሰጠ። እኔ በጣም የገረመኝ ጋይን እጅ ሰጠ። ጋይን ቃሉ ተዘግቷል ሲሉ የነበሩ የባዴን ሚሊሾች፣ የባዴን ካድሬዎች፣ የባዴን ተከፋይ አክቲቪስቶች ዛሬ ግን ደቡብ ጋሽ ሌባ ቡድን የተቀበላችሁ እውነተኛውን ታጋይማ እያችሁ እኮ እውነተኛውን ታጋይ ነገም ይቀጥላል። ይህ ትግል ነገም ይቀጥላል። የአማራ ሕዝብ ያሸንፋል። ኢትዮጵያዊነት ቀደም እንደነበረው ኢትዮጵያዊነት ይሆናል። በቃ የአባቶቻችን እውነት ይመለሳል። ወደ ቀደመ ክብራችን እንመለሳለን። እናንተ ግን የታሪክ ውርደታችሁን ተሸክማችሁ ልትዘርቁ ነው ማለት ነው። ታሪካችሁን ቀዩ። ቢቻል ታገሩ ቢቻል፣ ካልሆነ ግን አልፋችሁ ተቀመጡ። የምሬ ነው ብለን የምንታገረው አሁንም ሀገር ለማስቀጠል ነው ወገን፣ ሀገር ለማስቀጠል ነው። እኔ የምለው ይሄ ነው። ቀጣይ እንግዲህ የምንገናኝ ይመስለኛል ያው እና ሰሞኑን የተደገሰው በጣም ከባድ ነው፣ በጣም ሰፊ ነው። በሸዋ አዲስ አበባ በጣም ቅርብ ነገር ላይ ነው። እኔ አሁን ጾም ላይ ስለሆንኩኝ ስለዚህ አያገባኝም። እኔ ደስ ስላለኝ ነው በእውነት ክቡር ጠቅላይ ሚኒስትሩ ለ18ኛ ጊዜ ባህር ዳር ሲገቡ የሃይማኖት አባቶች የምኖች ናተቀበ ካሜራ ኦርቶዶክሶችን ይዘልና እስላሞቹን ነው የሚያሳየው። እሳቸው ሄዶ እስላሞቹን ይዳስሳሉ፣ ይጨብጣሉ፣ ምን ይላሉ። ተቀባዩ ያጎታቸው ልጅ ነው አረጋ ከበደ። እሳቸው አጎት ናቸው እና በየጊዜው አንድ ላይ ነው የሚሰሩት። ይሄ ደቡብ ጎንደሩ ልጅ እሱ እንዳለ ዘመዶቹን አስጨርሶ ካድሬዎቹን እሱ ብቻ ነው ባህር ዳርና አዲስ አበባ ያለው። አሁን አልሞትንም ነው ነገሩ። አለን ይኸው ክልላችን ሰላም ነው። ተበልታ አልቃል ተብሎ እነ ታማኝ በየነ እነማ ዳንኤል ክብረት አትቀበሩ ብሏል፣ ውጭ ያላችሁ እንዳትቀበሩ ብሏል ብለው እስካሁን ጸጥ ብለው የነበሩት በሙሉ ወጥተው ለዳንኤል መልስ ጀግና አትባልም። ዳንኤልማ አጀንዳ ሰጠ። ደቡብ ጎንደር ላይ ምሽቅ ሲደረግ በምን ነገሩ እንዳይቨርት እናድርገው ሲባባሉ ዳኒ ውጣና የሆነ ነገር ፍጠር አሉት። ዳኒ ደግሞ ስብከት መፍጠር ልማዱ ነው። የህዝቡን ጭንቅላት እንዴት ዳይቨርት ማድረግ እንዳለበት ያውቃል። ወጣና በማይመለከተው ውጭ ያሉ ሰዎች እዚህ መቀበር የለብንም ሲል ይሄ አጥንት ተጣለለት ዳያስፖራ። ከዛ ቪዲዮ አስቀምጦ ካሜራ አስቀምጦ ዩቲዩብ አስቀምጦ ዳንኤል እንዲህ አለን ይበላ። የትስ ብትቀበር አጀንዳ ነው እንዲያንተ ሙትቻ። ይልቅ እዛ ባህር ዳር ደቡብ ጎንደር እየተደረገ ያለውን እሱን ማውጠንጠን ማየት መስማት እንጂ እንዴት ያንተ ተዚህ አትቀበራለን? የትስ ብትቀበር በቃ ሞትክ ነው። አሁን ታማኝ በየነ ወገኖች አልቀው ቤተሰቦች አልቀው ኢትዮጵያ ወዳት አለው የምትላት በአጽሟ ቀርታ ገና ለገና ዳንኤል አትቀበሩ ብሏል ብለህ እንደገና የ3 ሰዓት ቪዲዮ ሰርቶ መውጣት ምን ይባላል? ጀግና ያስብላል? አያስብልም። የሞተ የደነገጠ የፈራ ያለቀለት እንደ ሸንኮራ ተመቶ ያለቀ ስርዓት ላይ እንደዚህ ማለት ይሄ አብይ አህመድ እኮ ቢቸግረው ጢሻ ለጢሻ እየሄደ ወንዝ ዳር እየወደቀ አጋንንቱ እየጣለው ሚስቱንም ይዞ ገደል ገብቶ ነበር። እናንተ ካላያችሁት ላሳያችሁ ይችላል። ከፈለጋችሁ እናንተ ማየት የምትፈልጉ ከሆነ ላሳያችሁ ይችላል። አብይ አህመድ ራሱ ገደል ለገደል እየወደቀ
የስርዓቱን የመውደቅ ያሳያል። እና አጀንዳ ለማስቀየስ የተሰጠውን ዩቲዩበሮችም ኢትዮጵያ ውስጥ ያሉ ዩቲዩበሮች ራሱ ተነግሯቸው ተሰጥቷቸው ዳንኤል ክብረትን ወቀጣ ጀምሯል። ዳንኤል ክብረት ምናምን ስለ ደቡብ ጎንደር አውራ ካወራ ይህን ተቀብላችሁ የአማራ አክቲቪስት ነን የምትሉ ዳንኤል ክብረትን በዚህ ሰዓት አጀንዳ የምታደርጉ የሞታችሁ ሙትቾች ናቸው። በእውነት በጣም ነው በሳቅ እየገደላችሁኝ ያላችሁትና ትክክል አይደለም ባይነኝ። እኔ ከፈለጋችሁ ደግሞ ይህንን የወደቀ እየተነሳ ሀገር እየመራ ነው። እንግዲህ ምን ይደረግ? ልኬልሃለሁ አለህ እንደ አለ እስቲ አቅርበው። አብይ አህመድን አቅርበው እስቲ ልኬልሃለሁ።